ሃይማኖት ታቦታትን ለማጀብ የሚያገለግል ሙዚቃ መሳሪያ ነው። አሁን በሱኛ ጎጃምና ጎንደረኛ መጫወት ይቻላል? ይቻላል ነው አይደለ? ዋሽንት ወደ አግድም ነው፣ እንደዚህ ነው። ይሄ ግን እንደ ሳክስፎን ሙዚቃ ስጫወት አይቶ እንግሊዛዊ ልኮልኝ ነበረ። ከሳርሰ ትምህርት ቤት አስረክቤያቸዋለሁ ያንን ማለት ነው። በጨዋታ መሀል እያዋዛን ታሪካችን እንቀጥላለን። እስኪ ደግሞ ወደ ሌላው የሙዚቃ መሳሪያ እንለፍና ለጥቅሙ እና ደግሞ ስላለው ነገር ቢነግሩን። አዎ ወደ ዘመናዊነት ነው እና ይሄ ፍሉት ነው። ካናዳ ነው፣ የካናዳ ስሪት። ከእንግላንድም አለ። የእንግላንድ ከተልኮልኝ ነበር ከእንግሊዝ ሀገር ወርክሾፕ በሚሰራበት ሰዓት እኔ ሙዚቃ ስጫወት አይቶ እንግሊዛዊ ልኮልኝ ነበረ። ከሳርሰ ትምህርት ቤት አስረክቤያቸዋለሁ ያንን ማለት ነው። አሁን ይሄ ግን ከኔ እጅ ነው ያለው። ይህንን ለማስተማሪያነት የሚያገለግለው ለማስተማሪያነት፣ ለሙዚቃ ለማጀብ፣ እንደገና ሃይማኖት ታቦታትን ለማጀብ የሚያገለግል ሙዚቃ መሳሪያ ነው። በጣም አሪፍ። አጫዋቱ ዋሽንት ነው ይላል ሰው። ይሄ ዋሽንት ሁሉ አይደለም፣ ፍሉት ነው። ቀዳዳዎች 8 ቀዳዳዎች ነው አሉት። 5 ጣቶች ስራ ይሰራሉ፣ አንድም አይፈቱም። ተገልብጦ ይሄ ፊት ለፊት አለ። በዚህ ስንገለበት ደግሞ አውራታት የድምጽ መቆጣጠሪያ የምናሰርፍበት ቀዳዳ አለ። በዚህ አይነት ስንጠቀም ድምጽ የሙዚቃ ድምጽና መጫወት ይቻላል ማለት ነው። ምንድነው ልዩነታቸው? ዋሽንት አሁን እንዳሉት ሰዎችም ቀዳዳዎቹ ምናምን ሲታዩ እንዳሉት የስንጥርጤ ወይም ዋሽንት ነው የሚመስለውና ልዩነታቸው ምንድነው? ልዩነቱ ብዛት አለው። ቀዳዳው ብዙ ናቸው። 1 2 3 4 5 6 7 8 እዚህ ጋር 8 ናቸው። ይሄ ዓለም አቀፍ ሙዚቃ ቅድም ዶ ሬ ሚ ፋ ሶ ላ ሲ ዶ ያልነው እሱን ነው። ይሄ ነው ጣሊያን እንደዚህ ያደረገው። እስኪ እንጫወት። አሁን ይሄ 8 ጣቶች ሁሉ ያርፋሉ። እሺ ማያገኘው 1 2 ብቻ ናቸው እንትን ማይሉ ማያርፉበት። ሁሉ ያርፋል። እና ይሄን ስንጫወት እንደ ሳክስፎን ነው። 90 ዲግሪ እንዲቀጣ። እንደዚህ ነው ዝቅ ብላን ምንጫወተው ማለት ነው። ድምፁ ይሄን ይመስላል። ሰሜን ሸዋ ምንጃር ነበር ያልኩት። ምንጃርኛ ነው አይደል?
አሁን በሱኛ ጎጃምና ጎንደረኛ መጫወት ይቻላል ይቻላል ነው አይደለ? እስኪ እንስማ ደስ ያለውን ከሀገራችን ከኢትዮጵያ ውስጥ የናዶ ወሸባ የናዶ ወሸባ ቀዛ የናዶ ወሸባ የናዶ ወሸባ የናዶ ወሸባ ከቀዘባ የናዶ ወሸባ የናዶ ወሸባ ጎንደሬ ነሽ አሉ ብሰማ ዝናሽ ጎንደሬ ነሽ አሉ ብሰማ ዝናሽ የሁሉ አንቺ ነሽ ደራሽ የሁሉ አንቺ ነሽ ደራሽ ማግደላን ባያት ቆረን ባያት ኦማራን ባያት ስማዳን ባያት